ስለዚህ ብዙ ልጆች በዲፕሬሽን ምክንያት እያጣን ነው ብዬ አምናለሁ። ብዙ ወጣቶችን እናድናለን፣ እናተርፋለን። በኋላ ላይ የፈለጉት እምነት ይሄዱ፣ ወደ ፕሮቴስታንትም ወደ ኦርቶዶክስም ይሄዱ። መጀመሪያ ግን ወንድም እህቴ፣ በተለይ የጨነቃችሁ ወንድም እናቶች፣ በፕሮቴስታንት እምነት ያላችሁ ገው ቸርች ሂዱ። መጽሐፍ ቅዱስ ቤተን ከፍታ አንብብ ብቻ አይባልም። መነኩሴ አይደለም ወይ በጫካ ውስጥ ወይ በገዳም ውስጥ ወይ ራሱን በቃ ለይቶ ጃንደረባ የሆነ ሰው አይደለም የምናወራው። እነሱ ደጋግሞ ይበላሉ። ግብዣ ባረክ ጊዜ አይናቸው የፈረጠ አይናቸው የጠፋ ጉንዱሾች፣ ድሃዎችን፣ ምንም የሌላቸውን ምስኪኖችን ወደ ቤት ጥራ፣ ከእነርሱ ጋር ብላ፣ እነሱን አግዝ፣ አብላ፣ ጠጣ አለና በቃ ቆመ አይደለም። ይህን ብታረግ አለ ጌታ፣ ይህን ብታረግ ሁለት ነገር ታገኛለህ አለ። ምን? አንደኛ ብፁዕ ትባላለህ ይላል። ብፁዕ ማለት ምስጉን ማለት ነው። ምስጉን ትባላለህ። ምን በማድረግህ? ድሆችን፣ አይናቸው የጠፋ እግራቸው የተቆረጠ የወደቁትን መርጠህ አይደለም ታዲያ አጠገቤ ድረስ ያሉትን ያገኛቸውን እነሱን ሁሉ ሰብስበህ ምን አድርግ? ከእነሱ ጋር ብላ፣ አካፍል። የለበስከውን የምትበላውን አካፍላቸው። ያለውን የሚንደላቀቀውን እየደጋገም ይበላውን አይደለም። እሱማ ይበላዋለሁ፣ እርሱማ ይጠጣዋለሁ። እርሱን ብታበላው መልሶ ብድር ይመልስልሃል ይላል። እነዚህ ድሃዎች ግን የሚመልስል ነገር የላቸውም። ሊሰጡ የሚችሉት እግዚአብሔር ይስጥህ። ሊሰጡ የሚችሉት ደስታቸውን ፊታቸው ላይ ታያለ። ከረሃባቸው ስጠግናቸው ከፊታቸው ላይ ታዋለ። ስለዚህ ምን ትባላል ይላል? ብፁዕ ትሰኛለህ። ከዛስ የሰው ልጅ ዳግም በሚመጣበት ጊዜ ደግሞ ይመለስልሃል ይላል ጌታ። አዎ ድሆችን ነዳያኖችን በማብላት አዎ የጌታ ሲመጣ ሙሽራው ክርስቶስ ይመለስልናል። ክርስቶስ ደግሞ ሲመጣ ይመልስልን ለእኛ ለወዳጆቹ ታምነን በስሙ አምነናል ክርስቲያንን ብለን ከሽለላ ወጥተን ከድራማ ህይወት ወጥተን ከፉገራ ህይወት ወጥተን የእውነት ባልንጀሮቻችንን ስንወድ ስናፈቅር ክርስቶስ ሲመጣና ምን ይለናል? እናንተ ብሩካን ኑ ወደ ተዘጋጀላችሁ መንግስት ግቡ፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል። ይሄ ጥያቄ ባይዘወይ ለሁለቱም ቀርቧል እኮ በቀኝም በግራም ላሉት። በቀኝም በግራም ያሉት በነገራችን ላይ ኤርሚ አስተውለ ከሆነ ያላመኑ አይደሉም። ምክንያቱም ላላመነ ሰው እንዴት አላበላህም እንዴት አላጠጣም ብለህ እኮ አትጠይቀውም። ጠይቀዋለህ እንዴ? አትጠይቀውም እኮ። ያላመነ ሰው እንዴት አላመንክም ነው እንጂ የሚባለው እንዴት አላበላህም ይባላል እንዴ? አይባልም እኮ። ግን ምን ብለው መለሱ? ሁለቱም ጥያቄ ጠይቀው በቀኝ ያሉትም ምን ብለው መለሱ? መቼ አበላን መቼ አጠጣን አሉ። ደሴም መልስ ግን ማን መለሰ? እነዛ በግራ ያሉትም መለሱ። የት አግኝተን አበላን የት አግኝተን አጠጣንህ አሉት። ከዛ ግን የጌታ ምስክር ግን ለያቸው ሁለቱን። የሁለቱም መልስ አንድ ነበረ፣ የት አግኝተን ነበረ። የጌታ መልስ ግን ምን አላቸው? ለእነዚህ በቀኝ ላሉት እንዴ እናንተማ አብልታችኋል፣ እናንተማ አጠጥታችኋል። አየህ፣ ጻድቃን ጉረኞች አይደሉም፣ ትምክተኞች አይደሉም፣ አረግን እያሉ የሚመጻደቁ አይደሉም። ምክንያቱም ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 6-7 ስታነብ ቀኝህ የምታደርገውን ግራህ እንዳታውቀው ብሏል ጌታ። ልክ እንደ አሕዛብ ልማድ ይታዩ ዘንድ ይሞገሱ ዘንድ ቪዲዮ እየቀረጹ ካሜራ ደቅ ነው ልክ ዛሬ የምናየው አይደለ? ቲክቶክ እና ዩቲዩብ መሸቂያ የሚያደርጓቸው ነዲያ ነው። እንደዚህ አይነት ነገር የለም። ጌታ የሚፈልገው ከልብህ ያን ነገር በፍቅር እንድታደርገው ነው። ስታደርገው ታዲያ ደግመ እንድትመካበት እንድትመጻደቅበት አረኩ እያልኩ እንድትሽከረከርበት ወይም ጥቅም እንድታገኝበት አይደለም፣ በረከትን እንድትቀበልበት ነው። ስለዚህ ምን አሉ እነዚህ ጻድቃን? አላረግንም፣ አርገውታል እኮ። ግን ጻድቃን የሚያስቆጥሩ አይደሉም። አየህ፣ ትዕቢተኞች አይደሉም፣ ትምክተኞች አይደሉም። አብልቻለሁ፣ አጠጥቻለሁ፣ በዚህ ወጥቻለሁ ምናምን የሚሉ አይደሉም። ትሑታን ናቸው። ቢያደርጉት እንኳን ቸርነቱ ነው እንድናረግ የረዳን። ከኛ የሆነ ምንም የለም፣ ከኛ የሆነ አንዳች ነገር የለም። እርሱ የሰጠንም መልሰን ለእርሱ ሰጠን ስለሚሉ አረጋችሁ ሲባሉ አላረግንም፣ እናንተ እኮ ናችሁ ሲባሉ አይደለንም፣ እናንተ ጎበዝ ናችሁ አይደለሁም፣ እኔ ደካማ ነኝ። አየመልሳቸው። ጌታ ግን መሰከርላቸው፣ እናንተማ ለአንዱ እዚህ ላለው ለወንድሞቻችሁ
ለነዳያኑ ባይዘው ወንድሞቻችሁ የሚለው የኦርቶዶክሳውያንን ትምህርት ነው የምናገረው። ለሁሉም ማለት ነው። ለተቸገሩ፣ ለተራቡ፣ ለሁሉም እየመረጡ አይደለም። ለተቸገሩ ለሁሉም ተቸግሮ ላየ ነው፣ ተጠምቶ ላየ ነው፣ ተርቦ ላየ ነው። ዘር፣ ቀለም፣ ሃይማኖት ሳንለይ ማብላት፣ ማጠጣት፣ ማልበስ፣ በነገሮቻቸው ሁሉ መርዳት በሚያስፈልግ ነገር ሁሉ ሁሉንም መርዳት። ስለዚህ አያርጋችሁታል ብሎ መሰከርላቸው ጌታ። በቀኝ በግራ ያሉትን ግን ምን አላቸው? አላረጋችሁትም። አየህ፣ እነሱ በትዕቢት ተነፋፍተው መቼ ድሃ ሆነ ቤታችን መጣ፣ መቼ ነዳያን ሆነ ቤታችን መጣ። ጌታ ሳይመጣ አልተቀበላችሁም ይላል እንዴ? ጌታ እኮ ድራማ የሚሰራ ጌታ አይደለም። የእውነት ነው ምስክሩ። ሳይመጣ ነው እንዴ አላበላችሁኝ የሚላቸው? ሳይገባ ነው እንዴ አልተቀበላችሁኝ የሚላቸው? አየህ፣ እነሱ ግን በትዕቢት ጌታ እንኳን ቢመጣ ቤታቸው የሚቀበሉ አይደሉም። ትምክተኞች ናቸው፣ ትዕቢተኞች ናቸው። ምን ነዳያን ረድቼ የሆነ የተቸገረ ሰው ረድቼ ምን የሚሉ ናቸው። ስስታሞች፣ ማካፈል የማይወዱ ያላቸውን ነገር መስጠት የማይወዱ ስስታሞች ስለሆኑ መቼ አይተንህ፣ መቼ ቤታችን ድሃ ሆነ መጣ፣ መቼ ታመተኝ ታየነ ብሎ መለሱ። ጌታ ግን ምን አላቸው? እናንተ ርጉማን ለዲያብሎስ እና ለመላእክተኞቹ የተዘጋጀው ወደ ዘላለም እሳት ሂዱ ነው ያላቸው ጌታ። ስለዚህ አዎ የክርስቲያኖች ባህሪ ምንድን ነው? ሁሉን መውደድ። ቅዱስ ጳውሎስ ምን አለ? እኛስ የክርስቶስ ልብ አለን። የክርስቶስ ልብ የትኛው ልብ ነው? ሁሉንም የሚወድ እዚያ ያላችሁትን ገስት ላይ መውደድ። ኦርቶዶክሳንን ብቻ መርጬ በወድ ህይወት የለኝም፣ ውሸታም ነኝ፣ ጌታ በእኔ ውስጥ የለም፣ ጌታንም አላቆም። ምላሴ ላይ ብቻ ኢየሱስ ልል እችላለሁ፣ ልቤ ግን ከጌታ የራቀ ነው። ምላስ ላይ ብቻ ክርስቶስ የቀረብን ብዙዎች ነን። አየህ፣ ምክንያቱም መርጠና የምንወደው መርጠና የምናፈቅረው ጌታ ደግሞ ይህን አላዘዘም። የእኔ ብትሆኑ በምን ታወቃላችሁ ብላል? ሁሉንም በመውደድ ጌታ ሁሉንም ያፈቅራል፣ ለሁሉም ይራራል፣ ለሁሉም ያዝናል። ያቺ ሳምራይት ሴት እኮ ለእሷ ብሎ እኮ እታች ድረስ ወርዶ ውሃ የምትቀዳበት ቦታ ወርዶ ያቺ ደም ይፈሳት የነበረች እኮ ስንት ሰው የሚጠየፋት የምትሸት እኮ የነበርሻት ጌታ ሳይጠየፋት ማን ይነካኝ ኃይል ሲወጣ ታየ ተሰማኝ ቢል ሐዋርያቱ ምናሉት? እንደ ጌታ ሆይ በዚህ ሁሉ ገበያ መሀል እየሄድክ ይህ ሁሉ ሰው እየነካ ማን ይነካኝ ትላለህ አሉት። ጌታ ግን ምን አለ? አይ የእሷ መንካት ልዩ ነው። ሌሎች ቢነኩ የእሷ መንካት ግን ከጌታ ኃይል እንዲወጣ ፈውስ፣ ታምር እንዲሆን አድርጓል። አየህ፣ ሩሩ ነው ጌታ፣ ቸር ነው ጌታ። ለሁሉ ይራራል፣ ሁሉን ያዝነውን ያጽናናል፣ ሁሉን ይመግባል። የተራቡትን እነዛ 5 ገበያ ህዝብ እኮ ሲመግብ ጌታ ዩቲንክ 5ቱ ገበያ በጌታ ምኑ ይመስላል? ዩቲንክ 5ቱ ገበያ ጌታን ወደው ፈቅደው ይመጡ ይመስላል? ኖፕ። ለዚህ ከሆነ ጌታ ምን ፈልጋችሁ ተከተላችሁ የሚላቸው። ግማሹ ለምግብ ይከተለው ነበረ፣ ግማሹ ለልብስ ይከተለው ነበረ፣ ግማሹ ለታምር ይከተለው ነበር፣ ግማሹ የእውነት ጌታን ፈልጎ የከተለ። ጌታ ግን ሩሩ ቸር ስለሆነ ሁሉን መገበ፣ ሁሉን አጠገበ፣ ሁሉን ከረሃባቸውና ከጠማቸው አረካቸው። አየህ፣ ቸር ነው ጌታ። ስለዚህ ቅዱስ ጳውሎስ ምን አለ? እኛስ የክርስቶስ ልብ አለን። ስለዚህ የክርስትና መገለጫው ምንድነው ካልከኝ ኤርምዬ፣ የክርስቶስ ልብ፣ ክርስቶስን መሆን፣ ክርስቶስን መምሰል፣ የወደቁትን ማንሳት፣ ያዘኑትን ማጽናናት፣ የተራቡትን ማብላት ማጠጣት፣ ካለክ ላይ ማካፈል፣ ማጽናናት፣ በምክርም በጉልበትም በኃይልም ብቻ ያለህን ነገር መስጠት፣ ያለህን ነገር መስጠት። ቀላል ነገር ልንገርና ላቁም፣ ምረት ካለዘምኩኝ ይቅር በሉኝ። በስደት ሀገር እርስ በርስ የምንባለው ክርስቲያን ተብዬዎች ነን። ክርስቶስ እናውቃለን ምናምን ወንጌል ገብቶናል የምንል ነን። አንዱ ለአንዱ ተንኮል ሲሰራ የምታየው ኢንፎርሜሽን እንኳን አንሰጥም እኮ። ስራ ስናገኝ እኮ እንደኛ ጸጥ የሚል የለም። ጸጥ ስራ አፕሊኬሽን ወጥቶ አስተውል። ስራ ልክ እኛ እኮ እንጸልያለን ቆመን ምናምን ስራ ወጥቶ ግን ወንድሜ እና አፕላይ አድርግ አልለውም። ለምን? አይ በቃ እሱ ስራዋን ቢያገኝስ፣ ስለዚህ እኔ ጸጥ ልበል አልነግረውም። እኔ ከሱ ከፍ ብዬ መላቅ ስለምፈልግ። እንደዚህ ብሎ ክርስትና የለም። ባይዘወይ ክርስትና ሁሉንም መውደድ ማፍቀር ነው።
ለሁሉ ስታፈቅር እግዚአብሔር ደግሞ ከፍ ያደርጋል። እግዚአብሔር ደግሞ ብርክ ያደርጋል። እግዚአብሔር ደግሞ በከፍታ ማማ ላይ ይሰቅልሃል። ለምን? አንተ ሁሉን እያነሳክ ነዋ። አየህ፣ ስስታም አይደለም፣ ስግብግብ አይደለም። ለዚህ ነው ገላትያ ላይ ስለ እውነተኛው ፍቅር ሲናገር ፍቅር የሚባለው ዝም ብለን እዚህ አይላቪ እወድሃለሁ ምናምን እንዲሁ በኢየሱስ ፍቅር እወድሃለሁ ምናምን፣ ይሄ ውሸት። ምክንያቱም በእውነተኛው በመጽሐፍ ቅዱስ ፍቅር ስንመዘን ውሸታሞች ነን፣ ድራማ ሰሪዎች ነን፣ ከኔ ጭምር። ምንድን እውነተኛ ፍቅር የሚባለው? ብቻዬን ይመቸኝ አይልም ይላል። አየው፣ አንደኛው እውነተኛ ፍቅር፣ እውነተኛ ክርስቲያንን የምንሰዎች ፍቅር አይደለ፣ ክርስቶስ ፍቅር ነው። ስለዚህ እኛም ፍቅር ይኑራቸው የተባልነው፣ እርስ በርስ ተፋቀሩን የተባልነው በየትኛው ፍቅር? በቃ እኔ ብቻ ይመቸኝ በማይለው ማለት ነው። በየትኛው ፍቅር? በማይቀናው፣ በማይቆጣው፣ ቂም በማይዘው፣ ኮንዲሽኖች በማያስቀምጠው፣ አየህ፣ መስዋዕት በሚሆነው፣ ለወንድሙ ስለሚጨነቀው፣ ለእህቱ ስለሚጨነቀው፣ በነገሮች ሁሉ ወንድሜ እንዴት አድሮ ይሆን፣ እህቴ እንዴት አድራ ትሆን ብሎ የሚያስበው የትኛው ወንድምናቱ የሚያውቀው አብሮ ከእርሱ ጋር የሚያመልከው ብቻ አይደለም፣ ከበረቱ ውጭ ያሉትም ወንድሞቹ ናቸው። ከበረቱ ውጭ ያሉትም እህቶቹ ናቸው። እንዲሁም አብዝቶ ስለነሱ ያለቅሳል። እንዲሁም አብዝቶ ስለጠፉት ያለቅሳል። ጌታ ምን አለ? እችን ልናገር፣ ትዝ ይል እንደሆነ በምሳሌ ሲያስተምር አንድ ነገር ተናግሯል። ምን ብሎ? አንድ ሌባ መጥቶ አለ መደረቢያን ወይም ኮትን ቢወስድብህ ጨምረህ ሌላውን ልብስ ስጠው ይላል። ኦኬ፣ የሆነ ሙስሊም ቤት ይህን ሲፈቱም ብዬ ሰማው እዚህ ቲክታክ ላይ ክርስቶስ ሌብነትን አበረታቷል አሉ። ምክንያቱም ኮቱን ለዘረፈብህ ጨምረ ሌላ ስጠው ብሏል። ይሰቀል፣ ይገረፍ፣ ይገደል አላለም። ይልቁንም ኮቱን ለዘረፈብህ ሸሚዝንም ጨምረ ስጠው ስላለ ይሄው ሌብነትን አበረታታ። ሪሊ እንደዛ ነው? ጌታ ይህን ሲል ሌብነትን እያበረታታ ነው? አይደለም። አየህ፣ እንደ ጌታ በፍቅር ሰዎችን የሚያጠምድ ጌታ መሆኑን የምታውቀው ምንድን ያደረገው? አንድ ሰው ቸግሮት የሆነ ነገር ቢዘርፍህ ጥራውና እንዲሁም ጨምርለት። አየህ፣ አንደኛ የዘረፈክ አንተ ስላለክ ነው። ሁለተኛ ደግሞ መበቀል፣ መግደል፣ ማሳደድ ስትችል የክርስቶስ ልብ ስላለህ የሚሰርቅህን እንኳን ሳይቀር ትራራለታለህ። ስለዚህ ምን አረግከው ማለት ነው? በፍቅር ጠራኸው፣ በፍቅር አሸነፍከው። ይሄ ሰው ምን ይላል? እንዴ ኮቱን ሰርቄው እንዴት ሸሚዙን ጨመረልኝ? ምን ያህል ደግና ቸር ሩሩ ቢሆን ነው ብሎ በፍቅር መንገድ ጠራኸው፣ ወደ ክርስቶስ አመጣው ማለት ነው። አየህ፣ ክርስቶስ ይሁዳ እንደሚሸጠው እያወቀ እግሩን አጠበው። ድራማ እየሰራ አይደለም ክርስቶስ። እኔ ክፉ ነገር እንደምታደርግብኝ ያቄ ዝቅ ብዬ እግርን አላጥብም። ባጥብህም ልነክስክ ነው፣ ልገልክ ነው፣ ላዋርድክ ነው። ክርስቶስ ኢየሱስ ግን ይሁዳ እንኳን እንደሚገለው እያውቀ እግሩን ያጠበው ሊያዋርደው አይደለም። አየህ፣ ትህትናው በትህትናው ዝቅ ብሎ በፍቅር ሊያሸንፈው። ጌታና መምህር ከእርሱ የሚሰወር ነገር የለም። ዝቅ ብሎ ግን የይሁዳ ነገር አጠበ። ዛሬም ዝቅ ብለን የታናሾቻችንን የሚወዱንም ብቻ የሚጠሉንም ጭምር እግር ካላጠብን ዝም ብሎ ክርስትና ድራማ ነው፣ ወሬን ያዝ ነው ማለት ነው። ዝም ብሎ ፉከራ ሽለላ ነው። ስለዚህ ኤርሚዬ የክርስቶስ መሆናችን በሚታወቅ አካልከኝ በአጭሩ መልሴ ምንድን ነው? ክርስቶስ ፍቅር ነው። እውነተኛውን ፍቅር በልባችን በሕይወታችን መግለጥ የመጀመሪያው። ሁለተኛ ደግሞ የክርስቶስን ልብ መያዝ፣ ሁሉም መውደድ፣ ሁሉም ማፍቀር። በተለይ በስደት ሀገር ያላችሁ እባካችሁ ኢትዮጵያን ችልና ሀገር ብዙ ሰዎች ራሳቸውን ያጠፋሉ። እኔ በምኖርበት በአሜሪካ ሀገር ብዙ ሰዎች ቀብረናል፣ ወጣቶች የቄስ ልጆችም የፓስተር ልጆችም ቀብረናል። ምክንያቱም ማውራው ስለ ሃይማኖት አይደለም። ማውራው የፓስተርም የቄስም ልጅ ቀብር ላይ ተገኝቻለሁ እኔ። ሁለቱም ልጆች ምን ሆነው ራሳቸውን አንጠልጥለው ማለት ነው። እነዚህ ልጆች ኢየሱስ ጠፍቷቸው አይደለም። እነዚህ ልጆች እግዚአብሔር የሚባሉ አምላክ ሳይኖራቸው ቀርቶ አይደለም፣ ወይ ኤቲስት አይደሉ። ይጸልያሉ፣ መዝሙር ያዳምጣሉ፣ ግን ሳምቲንግ ጎይንግ ኦን፣ የሆነ ነገር ጎሏል። ምን? ዲፕሬሽን፣ ብቸኝነት መሰማት።
ሰው ከቧቸው ሳለ ግን ብቸኝነት የሚያስጨንቃቸው የሚተነፍሱበት የሚያወሩት የሚያማክራቸው ሁሉ ሰው ሊያማክሩ ሲመጣ ጀጅ እያረጋቸው በጥቅስ እያሸማቅቃቸው ያን የክርስቶስ ልብ አውጥቶ እውቀቱን ብቻ እየጫነባቸው አየህ ክርስቶስ ለነጋዴዎች ለገበሬዎች በእርሻ ያስተምር ነበረ። ሴቶችን ሲያገኝ በእርሻ አስተምሮ ያቅም ጌታ ሴቶችን ሲያገኝ ደግሞ በጓዳቸው በእርሾ በዱቄት በሊጥ በተለያዩ ምሳሌዎች ያስተምር ነበረ ጌታ። ገበሬዎችን ደግሞ በእርሻ በዘርዘሪ። ለምንድነው ጌታ እንደሚያደርግ የፈለገው ብትል ሁሉንም ሊያነሳ ሁሉንም በየአቅሙ ሊያስተምር ሁሉንም ደግሞ በትህትና ዝቅ ብሎ ሊሰበስብ የቃልም የተግባርን መምህራችን ስለሆነ ክርስቶስ። ስለዚህ ብዙ ልጆች በዲፕሬሽን ምክንያት እያጣን ነው። ጥበበኛ እንሁን። በምንም እምነቱ ነው። ስለ እምነት አይደለም ማውራው። በየቤተ እምነቶቻችን ግን ያላየናቸው የጥቅስ ችሎታችን እየደረደርን ያልተረዳናቸው ብዙ ወንድሞችና እህቶች አሉን። እንዴት ነህ ማለት የናፈቃቸው ማለት ነው። ሲያገኙን ጳውሎስ፣ ማቴዎስ፣ ማርቆስ እንላቸዋለን። አንድም ቀን ግን እንዴት ነሽ እንዴት ነህ ብለን ወሬ ጀምረን አናውቅም። እንዴት ነህ ባለመላታችን እንዴት ነሽ ባለመላታችን ብዙ ሰዎች እያጣን ነው። ጉባኤ ውስጥ ቁጭ ብለው አገልግሎት ላይ ቁጭ ብለው ስጋቸው ብቻ ቁጭ አለ፣ አይናቸው ፈጠጠ፣ ልባቸውን ነፍሳቸው ግን በብዙ ፈተና ውስጥ የምታልፍ ብዙ እህቶችና ወንድሞች አሉ በስደት ሀገር በተለይ። ስለዚህ ፕሊዝ እኔ እንዲሁም በፕሮቴስታንትም ካላችሁ በቸርቻችሁ፣ ኦርቶዶክሲያንም በሰንበት ትምህርት ቤት በቤተክርስቲያናችሁ፣ ሙስሊሞችን በመስጊዳችሁ ብቻ ቤተ እምነቶቻችሁ ላይ አንድ ዲፓርትመንት ክፈቱ፣ አቋቁሙ። ምን የሚል ዲፓርትመንት? ሜንቶርሺፕ፣ ማማከር፣ ወይም ደግሞ ከፈለጋችሁ ማስተንፈሻም በሉት። ማስተንፈሻ የሚባል ዲፓርትመንት አቋቁሙ። ማስተንፈሻ ማለት ነው አንዲት እህት አንዲት ወንድም አንድ ወንድም መጥቶ ጭንቅ ያለውን ነገር የሚናገርበት። ወረቀት እኮ አልተሳካልኝም፣ ትምህርት እኮ በቃ መማር ፈልጋለሁ ግን እውቀት የለኝም፣ እንዴት እንደሚጀመር አላቅም፣ ስራ መያዝ ፈልጋለሁ ኢንተርቪው ግን ፌል እያደረኩኝ ነው፣ እንግሊዘኛ አልችልም። አሁን ይህንን ጳውሎስ ነው የሚፈታው? ንገሩኝ። ማቴዎስ ነው የሚፈታው? እኔ ወንድምህ እኔ እህቴ ወንድሜ በል በዚህ ሂድ በል በዚህ ግባ ይህን ደግሞ በዚህ አርግ ካላላችሁኝ በመጣው ቁጥር የእንግሊዘኛ እውቀት ችግር አለብኝ፣ እንዴት ልማር፣ የት ብዬ ልጀምር ትምህርት ብያችሁ እንግዲህ ማርቆስ ወንጌል ምዕራፍ 14 ላይ እንዲህ ይላል ካላችሁኝ እሺ ብዬ አዳመጠህና ግን የለም ህይወቴ ነገ አታገኘኝም፣ ቸርችም አታገኘኝም። ሲጀመር ብዙዎቻችን ሳንረዳቸው የጥቅስ ችሎታችንን ልክ እንደ ጂምናስቲክ ሰርተንባቸው ያጣናችሁ ብዙ ሰዎች አሉ እና ሌስ ዌክ አፕ እንንቃ። በተለይ እንደ ኢትዮጵያን ይህን ነገር ሰነፎች ሆነናል። አንረዳዳም፣ አንጠያየቅም። ቲክቶክ ላይ እንኳን ያው በክርክር የምንከራከራቸው ሰዎች ጋር ያለን ጥላቻ አይደለ ከኔም ጭምር ነው የምወቅሰው ራሴን ባይዘዊ። እስቲ የትኛው ኤርሚዬ እዚህ ቲክቶክ ላይ ከምንከራከር እኔንም ጨምሮ አንደኛው ተከራካሪ ስለሆንኩ ከፕሮቴስታንቱም በለው ከሙስሊሙ እስቲ ከየትኛው ወንድም ጋር ነው እንዴት ነው ስራ እንዴት ነው ቤተሰብ ህይወት ግን እንዴት ነው ተብለን አውርተን የምናውቅም? አናቅም። እኔ እንደውም መንገድ ላይ ብንገናኝ ራሱ የምንገዳደል ይመስለኛል። አየህ እንደ ኢትዮጵያዊነት ደግሞ ብዙ በማህበራዊታችን የመጨረሻ ዜሮ በስደት ሀገር ናይጄሪያን ብትል ኢንዲያኖች ብትል ጋኒያን ብትል ጥለውን ሄደዋል። ባይዘወይ ጥለውን ሄደዋል። ይረዳዳሉ፣ ይጠያየቃሉ። አንዱ ስራ ሲይዝ ቢያንስ አንድ ህንድ ገባ ማለት አንድ ካምፓኒ ውስጥ በ4 ወር በ5 ወር ውስጥ አንድ 10 ወይ 7 8 እንደት ያለ አበሻ ጋርስ በቃ አለቀ። ኢንፎርሜሽን እንኳን ለመስጠት መከራ እያየን እየተናነቀን በልኔ ባለፍኩበት መንገድ እለፍ እያለን እኔ በቃ አሜሪካ ስመጣ ወድቄ ተነስቼ ፈርጬ ተቸግሬ ካለፍኩኝ ሌላ የሚመጣውን ወንድሜን በዚሁ መንገድ እንዲያልፍ ነው የማደርገው። ለምን ቅኖች አንሆንም? እኔ ያለፍኩትን መከራ ለምንድን ነው ሌላ ሰው እንዲያልፈው የማደርገው? መከራውን ከማሳየው ስኬቴ ለምን አላሳየውም? በተለይ ደግሞ ክርስቲያንን እያልን ማለት ነው። እና ረዘምኩ ይቅር በሉኝ። እና ኤርሚዬ አይ ቲንክ ትልቅ ስራ መስራት አለብን ብዬ አምናለሁ። ብዙ ወጣቶችን እናድናለን፣ እናተርፋለን። በኋላ ላይ የፈለጉት እምነት ይሄዱ
ወደ ፕሮቴስታንትም ወደ ኦርቶዶክስም ይሂዱ። መጀመሪያ ግን ወንድም እህቴ፣ በተለይ የጨነቃችሁ ወንድም እናቶች፣ በፕሮቴስታንት እምነት ያላችሁ ጎ ቸርች ሂዱ፣ ፓስተሮቻችሁን አዋሩ። ቶክቱ ዘምኖቴን ነው። ሰባኪው ካስተማረ በኋላ ያዙትና እስቲ ደግሞ ስለ እኔ ህይወት ጠይቀኝ፣ እንዴት ነህ በለኝ፣ እማውራ ብዙ ነገር አለኝ በሏቸው። ኦርቶዶክሲያንም ካላችሁ ቤተክርስቲያን ሂዱ። አባቶቻችሁን መንፈሳዊ አባቶቻችሁን ያዙ፣ ጠይቁ። መምህራኑን ያዙ፣ ጠይቁ። መልካም አስተምረኛል፣ ግን ደግሞ ይሄ ይጎለኛል በሏቸው። ወረቀት የለኝም፣ ወረቀቴን በምን ላሳካ? አሁን በቅርቡ የሚገርም ኤርሚዬ አንድ ልጅ አለች እዚህ አሜሪካ ሀገር፣ ወረቀቷ ተበላሽቶባታል። አሁን በትራምፕ ማለት ነው። ትዘምራለች እኮ መዘምራን ናት፣ አገልጋይ ናት፣ በደንብ በቃ ጽንት ያለች አገልጋይ። ወረቀቷ ተበላሸባት፣ ጠበቃ አበላሸባት። ጳውሎስ ነው የሚፈታው ይህንን? ነገሩኝ። ማቴዎስ ነው? እኔ ጋር ስመጣ ማቴዎስ እንግዲህ እንዲህ ነው፣ ሉቃስ እንዲህ ነው፣ እንግዲህ በጌታ መኝ በቃ ቻው ነው መልሱ? ወይስ ጸልይ በርቺ፣ ግን ይኸው ጠበቃ፣ ይኸው መንገዱ፣ ፔፐርሽ ነይ እስቲ ቁጭ ብለን እንየው። እኔ እንኳን ካልቻልኩኝ ጠበቃ አውደ ምሕረት ላይ ገሌ ገሌ ጠበቃ የምታውቃላችሁ ፕሊዝ ከጸሎት ካገግሎት በኋላ ወደኋላ ቀርታችሁ አናግሩን። አየህ፣ ይህን እየሰራን አይደለም። በቃ እናጨበጨባለን፣ እንዘምራለን። በቃ ከዛ ላጥ ወንድሞቻችን እህቶቻችን በራቸውን ዘግተው ግን ለቅሶ ላይ ናቸው፣ ሆነ ጉለት ላይ ናቸው ሆነ። ስለዚህ አይ ቲንክ በደንብ ማማከር፣ ሜንቶርሺፕ ማድረግ፣ ማገዝ። ደግሞ አንዳንዴ ፕሊዝ እንደዚህ ፕላትፎርም ያላችሁ ወንድሞች እህቶች እናንተ ራሳችሁ ገፋ ብላችሁ ሂዱ። አንዳንዴ ይሸማቅቃሉ ወንድም እናቶቻችን። ደከምኩ፣ ያው አበሻ ታውቃላችሁ አይደል? ኢትዮጵያን ያቺ እንትን አለችብን ያቺ ፕራይድ አለችብን፣ የምንመካት የምንመጻደቃት ነገር አለች። ያቺ አትንኩኝ ባይነት አለች። እሷ እየጎዳችን ነው። ዝቅ ብለን አላቅም እኮ አስተምኙ እኮ ማለት በጣም ሞት እየመሰለን ነው። ስለዚህ እኛም ግማሽ መንገድ እንምጣላቸው። ምን በማድረግ ቀላል ጥያቄ ናት። ምን እንዴት ነሽ? እንዴት ነህ? ግን እንዴት ነው ህይወት? ውሎህ እንዴት ነው? ስራስ እንዴት ነው? እየተሳካልክ ነው? ምን ላይ ነህ አሁን ያለኸው? ነው እንዴት ነው? በደስተኛ ነህ በስራክ? ወይ ስራ ላይ ደግሞ ለነገር እድገት ልጨምር ፈልጋል? ምን እየተማርክ ነው? ወደ ትምህርት ቤት ትሄዳለህ ወይስ የቴክኒካል ነገር እየተማርክ ነው? አይቲ እያጠናክ ነው ወይስ ምን እያረክ ነው? ኡበር ልሰራ አስባል? ኦኬ ኡበር ልሰራ ካሰብክ ይኸውልህ በዚህ እያልን ነው ወይስ ምን እያልን ነው? ስለዚህ እኛም አንዳንድ አይገስ በደንብ ገፋ አድርገን የክርስቶስ ልብ ይኖር አይደለም የሚለው። በቃ ክርስቶስን አይታችሁታል። እነሱ ወደ እሱ እስኪመጣ አይጠብቅም። እሱ ይሄድ ነበረ። ድንቅ አምላክ እኮ ነው፣ ቸር እርሱ ይሄድ ነበረ። ማርታና ማርያም ትዝ አትላችሁ? ጌታ እኮ እነሱ ያሉበት ነው የመጣው። አንተ በትኖር ኖሮ አሉ። ጭራሽ እነሱ እኮ ወደ ጌታ አልመጡም። ጌታ ወንድማችን ሞተ ፈውስልን እያሉ አልመጡም። ጌታ ወደ እነሱ ሄደ። አያችሁ፣ ወደ እነሱ ሄደና እንዲሁም ጭራሽ ማሉ ጌታ ሆይ አንተ እኮ በዚህ ብትኖር አሉት። እንደ ጌታ እንሁን፣ እንሂድ፣ እንፈልግ። ኦኬ እንፈልግ፣ እናገኛቸው። ብዙ ልጆች በድራግ ውስጥ በዓለማዊ ስብስብ ውስጥ በጭንቀት ውስጥ በዲፕሬሽን ውስጥ ስራ በማጣት ውስጥ ወረቀት ባለማግኘት ውስጥ በብዙ ፈተና ውስጥ ያሉ ወጣቶች አሉ። እንሰብስባቸው። እኔ ይሄ መልእክቴ ጀነራል ለሆነ አጠቃላይ ለሆነ በእምነት ተቋም ውስጥ ሊሰራ የሚችል ትልቁ ያልተሰራበት ግን ክፍተት ብዬ የማስበው ይሄ ነው። ኤርሚዬና ካረዘምኩ ይቅር በሉኝ፣ ግን ይሄ ነው የሚሰማኝ እና አይዞህ አንተም አይ ቲንክ ከትናንት ጀምሮ ደግሞ እየበረታክ ነው አይቻለሁ። ዛሬም አንዳንድ ወንድሞች ስንናገር ቆይተናል። ተቃለቀል ላይ ተደዋለን ነበረ። ሌሎችም ወንድሞች አሁን ጨምሬ አውርቻለሁ በአንተ ዙሪያ ላይ። ስለዚህ እንደዚህ አንዳንድ ወንድሞች እህቶች ስራ ወረቀት ያላለቀላችሁ ስራ የምትፈልጉ አሁን እንኳን የሚገርምህ አንዲት ልጅ ፖስት አረገች ቲክታክ ላይ። ምን ብላ ፖስት አረገች? ያው ስሟን አልጠራም። መስኮት እየቀረጸች ከአሁን ከ3 ሰዓት ከ4 ሰዓት በፊት ነው የምነግርህ። መስኮት እየቀረጸች አሁን የምፈልገው አለች ራሴን ከዚህ መስኮት ላይ ወርውሬ ማጥፋት ነው የምፈልገው፣ እየተሰማኝ ያለው ስሜት ይሄ ነው ብላ ፖስት አረገች። ከታች አይዞሽ 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 እንዴት መፍትሄ ይሆናል? ኮመንት ላይ አይዞሽ ምን መፍትሄ ይሆናል? መፍትሄ የሚለው ምንድን ነው?
እህቴ ምን ሆነሻል? በይ ደውይልኝ፣ አናግሪኝ። ምንድን ነው እሱ? እስቲ ችግርሽ ምንድን ነው? እናያችሁ ብዙ አሉ እያመለጡን ያሉ። እኛ እዚህ ስንከራከር እንውላለን እና ብዙ እያመለጡን ያሉ ስላለ ፕሊዝ እንንቃ፣ እንትጋ። በየቤተ እምነቶቻችሁ ያሉትን ወንድሞች እህቶች እንዲያወሯችሁ ተጠጓቸው፣ ሀሳባቸውን ስሟቸው፣ እርዷቸው፣ አግዟቸው፣ ኮሚኒኬሽን ስጧቸው። ምንድነው ኔትወርክ ፍጠሩላቸው፣ ኢንፎርሜሽን አቀብሏቸው። ለእያንዳንዱ ነገር መልስ አለው ባይዘወይ። ምክንያቱም መልስ የሚሰጠው ደግሞ እግዚአብሔር ስለሆነ እግዚአብሔር ሰዎችን እያዘጋጀ ምግብ ለሚያስፈልገው ምግብ፣ ለዛ ነብይ እኮ እግዚአብሔር በአሞራ አርጎ እኮ አሞራ ከመጀመሩ ለሰው ልጆች ምግብ የሚያመጣው፣ ለነብዩ ግን እግዚአብሔር አሞራ ምግብ ይዞለት እንዲመጣ አድርጓል። እግዚአብሔር እንደሆነ የሚያስፈልገን ነገር በዛም በዚህም ያመጣልናል። የሰው ልጅ ግን በረከት ያገኝበት ዘንድ ምክንያት ይሆናል። እና ኤርሚሻ እንደዛ ነው የምልህ። በርታ በርታ በርታ። እግዚአብሔር ሁላችንም ያበርታን። ወንድሞቼ በርቱ። በተለያየ ቤተ እምነት ያላችሁ ወንድሞች፣ በተስፋ መቁረጥ በጭንቀት ውስጥ ያላችሁ ሰዎች ጸልዩ፣ ግን ደግሞ ተጠቀሙበት ህብረቱን። ጸልዩ ብቻ ብዬ አላቆም። እኔ መጽሐፍ ቅዱስ ቤተን ከፍታ አንብብ ብቻ አይባልም። መነኩሴ አይደለም ወይ በጫካ ውስጥ ወይ በገዳም ውስጥ ወይ ራሱን በቃ ለይቶ ጃንደረባ የሆነ ሰው አይደለም የምናወራው። በዓለም ውስጥ የሚሮጥ እንደና እንደናንተ ቤተሰብ የሚረዳ ሰው ነው ያለው። መጽሐፍ ቅዱስን አንብብ ብቻ እንዳትለው። እያነበክ ምን በል፣ ጠይቀኝ፣ ደውልልኝ። ደግሞ እየወጣን ሻይ ቡና እንበል፣ እስቲ ልስማ፣ ህይወትህን ላግዝ፣ ሐዘንህን አብሬ ልዘን፣ ብርታትህን ድካምህን አብሬ ልበርታ፣ አብሬ ልድከምልህ ልንለው ያስፈልጋል፣ እናት ያስፈልጋል። እና ብዙ አወራሁ፣ እግዚአብሔር ያክብርልኝ። ግን በቃ አይዟችሁ እሺ። በጣም እንድትጽናኑ ስለምፈልግ ነው። በቃ ውስጤ በጣም በጣም ስለሚያዝን ተጽናኑ። በቃ አይዟችሁ፣ እግዚአብሔር ሁሉ ነገር ያስተካክላል። እግዚአብሔር ሰው ያስነሳላችኋል፣ ሞገስ ይሰጣችኋል፣ ሁሉ ይስተካከላል። ነገ ደግሞ እናንተ ደግሞ በተራ ልክ እንደዚህ ታበረታላችሁ፣ እንባ ታብሳላችሁ፣ አይዟችሁ ትላላችሁ። ከዛ በኋላ ስለ ሃይማኖት እንናገራለን። እግዚአብሔር ከሁላችን ጋር ይሁን። የሚያመሰግናለሁ እና በጣም ይቅርታ ገስት ላላችሁም ረጅም ሰዓት ስላወራሁ እኔ አመሰግናለሁ። ክብር ያድርልኝ። የክርስቶስ ሰላም ከኔም ከእናንተ ጋር ይሁን። አሜን። መዝሙር ሲጀመር ይሄ ኮሪል የሆነ ነገር ነው በህይወታችን ውስጥ ያለ እኔ ምስክር መሆንበት መንገድ ነው። ወደ ሌላ እንደውም ሱሶች ስትል እየሰማው ነበርና ወደ ሱሶች ራሱ እዚህ ሀገር ከመጣው እኔ ገብቻ አውቃለሁ። ለምን? በጭንቀት ማለት ይጨንቃል። ሲጀመር ሰው አሁንም ቅድም እንደነገርከና በጣም ብዙ ሰዎች አይናገሩም። የመኮፈስ ነገር አለብን። እኔ ብዙ ጊዜ እዚህ ሀገር ካየሁት እኔ ከማቃቸው እዚህ ሀገር ከማቃቸውም ሆነ እዚህ ዝም ብዬ በማያቸው ሰዎች ላይ ምናምን ነገር የተረዳሁት ነገር ለውጣቸውን ወይም መቀየራቸውን ትልቅ ደረጃ መድረሳቸው የሚያረጋግጡት የገዛ ወንድማቸው ሲወድቅ ነው። የገዛ ወንድማቸው ስራ እንደሌለው ያውቃሉ። የገዛ ጓደኛቸው የገዛ አብሮ አደጋቸው ምናምን ስራ እንደሌለው ምናምን ያውቃሉ። ግን የእነሱን ስኬት ለማሳየት ይመጣሉ። ለአንተ ስራ መፈለግ ይቅርና ለአንተ የሆነ እንደዚህ ማለት ይቅርና እንከን ይፈልጋሉ። እንከንም ፈልገው አይ ኤርሚያስ እኮ እንደዚህ አይነት ችግር አለበት፣ አይ ኤርሚያስ እኮ የስራ ፍላጎት የለውም፣ አይ ኤርሚያስ እኮ እንደዚህ ሲባል የተወራው ወይም ደግሞ ቲክቶክ ላይ መጥቼ ቁጭ ብዬ ሲያየኝ በዛሽ መንገድ ላይ ብቻ የሚናገር አለ። እውነት ነው። ብዙ ሰዎች ችግራቸው መናገር ይፈልጋሉ። ከሰዎች የሚሰሟቸው ኮሜንት ምንድን ነው? ተመልሰው ራሳቸውን የሚወቅሷቸው። እንደዚህ አይነት ባህሪ ያለና ክርስትና በእንደዛ አይደለም። ሰው ክርስቲያን ነኝ ካለ መጀመሪያ የክርስትና መገለጫው የሰው ልጅ መርዳት አለበት። ለጽድቅ ነው፣ የዘላለም ሕይወት ይገኝበታል። እሱ ሌላ ታሪክ ነው። ከዚህ ጋር አንዱ ለአንዱ ይተባበር ነው። በጣም ቃለ ሕይወት ያሰማልኝ። የልቤን የተናገርክልኝ ለእኔ ሌሎችም ውስጥ ያለ የልባቸውን ነው። በእርግጠኝነት እንደዛ ነው የሚያስቡ ብዬ አስባለሁኝ።